ማስረጃ በማቅረብ አምላክ ያልሆነባቸው ነጥቦች እናያለን 20 ወሳኝ ነጥቦች ኢየሱስ ክርስቶስ አምላክ ላለመሆኑ ከመጽሐፍ ቅዱስ ማለት ነው በርግጥ ይሄን ፕሮግራም ሳዘጋጅ ዋናው ዓላማው comparative religion ወይም ሃይማኖታዊ ንጽጽሮችን ማቅረብ ዋናው ዓላማው ምንድነው why we learn comparative religion እንደ ሙስሊምነታችን የሃይማኖት ንጽጽርን ማጥናታችን ጥቅሙ ምንድነው ሊባል ይችላል ይሆናል ፋይዳዎቹ እጅግ በጣም በርካቶች ናቸው ሁሉንም ፋይዳ መዘርዘር ባይቻልም አሁን ሁለት ነጥቦችን ለመናገር ፈልጋለሁ የመጀመሪያው ይሄንን ፕሮግራም የሚከታተል ሁሉ ሙስሊም ሆነ ሙስሊም ያልሆኑ አካላት በአጠቃላይ ማለት ነው ዋናው ዓላማ comparative religion ወይም ሃይማኖታዊ ንጽጽርን የምናደርግበት ምክንያቱ የመጀመሪያው ነጥብ using intellect and reason አቅልን ወይም አእምሮን በመጠቀም ስነ አመክንዮን በመጠቀም ሎጂካል በመሆን ሃይማኖቶችን መመርመር ነው ዓላማችን very logically with a logical approach ሎጂካዊ ወይም ስነ አመክንዮአዊ በሆነ አፕሮች መለኮታዊ መጽሐፍትን እንመረምራለን መለኮታዊ መጽሐፍ የሚባሉትን እንዳሰሳለን ስለዚህ እያንዳንዱ ምርምራችን የሚሆነው ስነ አመክንዮአዊ ነው እያንዳንዱ ሎጂካሊ ኢንተሌክቹዋሊ ያስኬዳል ወይስ አያስኬድም የሚለውን የእምነት ጥናት ነው የምናደርገው ሁለተኛው ዲፔንዲንግ ኦን ኤቪደንስ ነው ዋናው ነጥባችን እኛ የማንንም ሃይማኖት ማንቋሸሽ ዓላማችን አይደለም ቁርአንን አጥብቆ የሚያስተምረን ነገር ቢኖር ሌሎችን ሃይማኖት ጣዖት እንኳን ቢያመልኩ ጣዖቶቻቸውን እንዳትሰድቡ ነው የሚለው ሱረቱ አንዓም ምዕራፍ 6 ቁጥር 108 ላይ ስለዚህ ዲፔንዲንግ ኦን ኤቪደንስ ማስረጃን መሰረት አድርገን ሃይማኖቶችን እንዳሰሳለን ማስረጃ እናቀርባለን የተመቸው ሰው ይቀበላል ያልተመቸው ሰው ደግሞ መቃወም ሪጀክት ማድረግ መብቱ ነው ማለት ነው ግን ዋናው ነጥቡ ምንድነው በጥቅሉ ማየት የምፈልገው እኔ ስነ አመክንዮአዊ በሆነ መንገድ ሃይማኖቶችን መመርመር ነው ዓላማችን ከዛ ውጪ ለዓላማ የለንም ለሙስሊሞች የእምነት ማጽኒያ ነው ሃይማኖታዊ ንጽጽሮችን መማራችን ለሌሎች እምነት ተከታዮች ደግሞ ራሳቸውን እንዲመረምሩና የእምነት መጽሐፋቸውን ሎጂካሊ ምክንያታዊ ስነ አመክንዮአዊ በሆነ መንገድ እንዲመረምሩት ያደርጋቸዋል ይጋብዛቸዋል አንድ ስቴፕ ወደፊት እንዲራመዱ ያደርጋል በየ ተስፋ አደርጋለሁ ኢንሻአላህ ዓላማችን ይሄ ነው ለማንኛውም 20 ወሳኝ ነጥቦች ክርስቶስ የአላህ ሰላም ወሰለም ያስፈነበትና አምላክ ላለመሆኑ ከመጽሐፍ ቅዱስ ማስረጃ ማቅረብ እንጀምራለን ዛሬ አንደኛውን ብቻ ነው ሼር ማድረጋችሁ ኢንሻአላህ የመጀመሪያው Jesus never ever claimed divinity ኢየሱስ ክርስቶስ አንድም ቀን እኔ አምላክ ነኝ ብሎ አያውቅም በመጽሐፍ ቅዱስ ከዘፍጥረት እስከ ራእይ ዮሐንስ ድረስ ያሉትን የመጽሐፍ ቅዱስ ክፍሎች ብንመለከት በራሱ አንደበት ኢየሱስ ክርስቶስ እኔ አምላክ ነኝ ያለበት የመጽሐፍ ቅዱስ ክፍል እናገኝ አንችልም በተለይ ኢየሱስ ክርስቶስ ተናገረባቸው የሚባሉት ወንጌላትን በተመለከተ የማቴዎስ የማርቆስ የሉቃስ የዮሐንስ ወንጌል ጨምሮ ማለት ነው ኢየሱስ ክርስቶስ በራሱ አንደበት በስጋ ተገልጦ በተመላለሰበት ዘመን እኔ አምላክ ነኝ ያለበት አንድ የመጽሐፍ ቅዱስ ጥቅስ የለም there is no single verse of the bible አንድ እንኳን የመጽሐፍ ቅዱስ ጥቅስ የለም ስለዚህ ክርስቶስ አምላክ ላለመሆኑ የመጀመሪያው ማስረጃ በራሱ አንደበት አምላክ ላለመሆኑ መግለጹ ነው እንደውም ኢየሱስ ክርስቶስ ሰዎች የሰውን ሥርዓት ያስተማሩ ወደ አምልኮ እንደሚሄዱ አስቀድሞ በትንቢተ ኢሳይያስ የተጠቀሰውን መጽሐፍ ትንቢትን ነግሯቸው ነበር የማቴዎስ ወንጌልን የምታስታውሱ ከሆነ በማቴዎስ ወንጌል ላይ በነገራችን ላይ ያው ማስረጃ መሰረት ያደረገ ስለሆነ ትምህርታችን መጽሐፍ ቅዱሳዊ ጥቅሶችን እንጠቅሳለን ቁርአናዊ ማስረጃዎችን እናቀርባለን ሰዎች ቤታችሁ ሆናችሁ እንድትመረምሩ ጥቅስ እንሰጣቸዋለን በማቴዎስ ወንጌል ምዕራፍ 15 ከቁጥር 7 እስከ 9 ምን ይላል እናንተ ግብዞች ይላል ኢየሱስ እናንተ ግብዞች ኢሳይያስ ስለ እናንተ ይህ ህዝብ በከንፈሩ ያከብረኛል ልቡ ግን ከኔ በጣም የራቀ ነው የሰውንም ሥርዓት የሆነ ትምህርት ያስተማረ በከንቱ ያመልከኛል ይላል የሰውንም ሥርዓት የሆነ ተመልከቱ የሰው ሥርዓት አለ this is a human dogma ነው እንጂ divinely መለኮታዊ የሆነ አስተምህሮት ነው አላለም የሰውንም ሥርዓት የሆነ ትምህርት ያስተማሩ በከንቱ ያመልኩኛል ይላል ስለዚህ እኛም የምንለው ምንድነው ይሄ ሃይማኖት መለኮታዊ የሆነ ይዘት ያለው ነው ወይ ሰው ሰራሽ ነው የሚለው ሰዎች እንዲገነዘቡ እንዲያጤኑ ነው የምንፈልገው ስለዚህ ክርስቶስ በራሱ አንደበት አንዲትም ቦታ ላይ መጽሐፍ ቅዱስ ላይ እኔ አምላክ ነኝ ያለበት የለም ይሄ ትልቁ ዋነኛው ማስረጃችን ነው አምላክ ላለመሆኑ ምክንያቱም የመጽሐፍ ቅዱስ አምላክ እንደ መጽሐፍ ቅዱስ ገለጻ ብሉይ ኪዳንን በመንመለከትበት ጊዜ አምላክ ራሱን በሚገልጽበት ወቅት እጅግ በጣም ግልጽ በሆነ መንገድ ነው ራሱን የሚገልጸው ሚስጥራዊ በሆነ መንገድ ነገርን አይመሰጥርም ለምሳሌ ተመልከቱ ኦሪት ዘዳግም በምዕራፍ 6 ቁጥር 4 ላይ ያለውን የመጽሐፍ ቅዱስ ቃል እንመልከት እስራኤል ሆይ ስማ ለሙሴ የተሰጠው ትእዛዝ ነው እስራኤል ሆይ ስማ አምላካችን እግዚአብሔር አንድ እግዚአብሔር ነው አንተም አምላክን እግዚአብሔርን በፍጹም ልብህ በፍጹም ነፍስህ በፍጹም ኃይልህ ውደድ እኔም ዛሬ አንተን የማዘውን ይህን ቃል በልብህ ያዝ ይላል ይህን ቃል በምን ያዝ በልብህ ያዘው ይላል በልብህ ያዘው ስለዚህ አምላክ አሐዳዊ ነው ብቸኛ ነው እስራኤል ሆይ ስማ ተብሎ ለእስራኤል የተነገረው የአምላክ አንድነትን ነው
እዚሁ ዘዳግም ምዕራፍ ይሄስ ዘዳግም 6:4 እና ያየነው ኦሪት ዘዳግም ምዕራፍ 5 ላይ ብንመለከት በምዕራፍ 5 ከቁጥር 6 እስከ 7 ያለው ከግብጽ ምድር ከባርነት ቤት ያወጣሁ እግዚአብሔር አምላክ እኔ ነኝ ከኔ በቀር ሌሎች አማልክት አይሆኑልህ በላይ በሰማይ ካለው በታች በመድረም ካለው ከምድርም በታች በውሃ ካለው ነገር የማናቸውን ምሳሌ የተቀረጸውን ምስል ላንተ አታደርግ በሚጠሉኝ እስከ 3ኛ እስከ 4ኛ ትውልድ ድረስ የአባቶቻቸውን ኃጢያቶች እያለ ይቀጥላል ሐሳቡ ዋናው ኃይለ ቃሉ ያለው ዘዳግም ምዕራፍ 5 ከቁጥር 6 እስከ 7 ያለው ነው በግልጽ ቋንቋ ከኔ ሌላ አማልክት አይኑሩልህ ብሏል ዘጸአት ምዕራፍ 20 ከቁጥር 1 እስከ 5 ደግሟል ኦሪት ዘጸአት ምዕራፍ 20 ከቁጥር 1 ይቅርታ እስከ 5 ድረስ ዘዳግምን በተመለከተ ኒው ኢንተርናሽናል ቨርሽን ባይብል ብንመለከት በርካታ የእንግሊዘኛ ቨርሽን ባይብሎች አሉ እጄ ላይ ያለው ኒው ኢንተርናሽናል ቨርሽን ባይብል ነው NIV ተብሎ የሚጠራው ማለት ነው እንግሊዘኛው እጅግ በጣም ሞደርን ነው ስለዚህ እሱን መርጫለሁ ሪቫይዝድ ስታንዳርድ ቨርሽን አሜሪካን ቨርሽን ሌሎችም መጽሐፍ ቅዱስ ክፍሎች አሉ በእንግሊዘኛ ቋንቋ የተተረጎሙ ማለት ነው እስኪ ይሄንን ጥቅስ እንመልከተው ምን ይላል Book of Deuteronomy chapter 5 verse 6 to 7 I am the Lord your God who brought you out of Egypt out of the land of slavery you shall have no gods you shall have no other gods before me ከኔ ሌላ አማልክቶች አይኖርልህ ይላል you shall have no other gods before me you shall not make for yourself an idol in the form of anything in the heaven above or on the earth beneath ስለዚህ በግልጽ ቋንቋ አምላክ አሃዳዊና ብቸኛ መሆኑን ራሱ አምላክ በግልጽ ቋንቋ ሲነግረን እንመለከታለን ሌላ የመጽሐፍ ቅዱስ ክፍል እንመልከት እነዚህ ዘዳግምን አይተናል ዘጸአትን አይተናል ኦሪትን ያየነው ትንቢቶች ውስጥ ብንገባ በርካታ የመጽሐፍ ቅዱስ ጥቅስ እናገኛለን አምላክ አንድና ብቻው ለመሆኑ በግልጽ የተገለጸ ለምሳሌ ትንቢተ ኢሳይያስ ውስጥ ብንሄድ ትንቢተ ኢሳይያስ ምዕራፍ 43 ከቁጥር ምዕራፍ 43 ከቁጥር 10 እስከ 11 ላይ ብንመለከት ከቁጥር 10 እስከ 13 እንዲህ ይላል እኔም እንደሆንኩ ታስተውሉ ዘንድ እናንተ የመረጥኩትን ባሪያዬ ምስክሮቼ ናችሁ ይላል እግዚአብሔር ከኔ በፊት አምላክ አልተሰራም ከኔ በኋላ አይሆንም እኔ እግዚአብሔር ነኝ ከእኔ ሌላ የሚያድን የለም ተናግሬያለሁ አድኝም አሳይቻለሁ ያለ ሐሳቡ ይቀጥላል ማለት ነው ከጅም የሚያመልጥ የለም እሰራለሁ የሚከለክለኝስ ማን ነው ያለ ሐሳቡ ይቀጥላል በዋነኝነት እዚህ ሐሳቡ ላይ የተገለጸው አምላክ በግልጽ ቋንቋ ማንነቱን በማያሻማ መልኩ እሱነቱን ሲገልጽ እናያለን ይሄ ትንቢተ ኢሳይያስ ምዕራፍ 43 ከቁጥር 10 እስከ 11 ያለው ጥቅስ ነው እዚሁ ትንቢተ ኢሳይያስ ላይ ምዕራፍ 44 ቁጥር 24 ብንመለከት በተለይ ይሄ መጽሐፍ ቅዱስ ጥቅስ ልብ ልንለው ይገባል ትንቢተ ኢሳይያስ ምዕራፍ 44 ቁጥር 24 ላይ ከማህፀን የሰራህ የሚበጅህ እግዚአብሔር እንዲህ ይላል የሚበጅህ ያኔ የሚያድንህ እንደማለት ነው የሚበጅህ እግዚአብሔር እንዲህ ይላል ሰማያትን ሁሉን የፈጠርኩ ሰማያትን ለብቻዬ የዘረጋው ምድርን የሚያጸናው እግዚአብሔር እኔ ነኝ ከእኔ ጋራ ማን ነበረ ጥያቄ እየጠየቀ ነው ከእኔ ጋራ ማን ነበር ሁሉን የፈጠርኩ ሰማያትን የዘረጋው ምድርን የሚያጸናው እኔ ነኝ ከእኔ ጋራ ማን ነበር ይላል እንግዲህ እንደ መጽሐፍ ቅዱስ አስተምሮት አብ ብቻውን እንደነበረ ነው የሚያሳየን ማለት ነው አብ ብቻውን እንደፈጠረ ነው ነገሮችን እንዳስገኘ ነው የሚገልጸው ስለዚህ አምላክ አሃዳዊ ነው ብቸኛ ነው የሚለው የጸና ነው ማለት እስኪ ኒው ኢንተርናሽናል ቨርሽን ኦፍ ባይብል ምን እንደሚለን እንመልከት ኒው ኢንተርናሽናል ቨርሽን ኦፍ ባይብል እንግሊዘኛው እጅግ በጣም ኤክስፕሊሲት በሆነ መልኩ ተገልጿል the book of Isaiah chapter 44 verse 24 book of Isaiah chapter 44 verse 24 and this is what the Lord says your redeemer who formed you in the womb I am the Lord who has made all things I am the Lord who has made all things who alone stretched out the heavens who spread out the earth by myself ሁሉን የፈጠርኩ ሰማያትን የዘረጋው ምድርን ያጸናው እኔ ነኝ ከእኔ ጋር ማን ነበር book of Isaiah chapter 44 verse 24 ትንቢተ ኢሳይያስ ምዕራፍ 44 ቁጥር
24 ላይ ሌሎችም የመጽሐፍ ቅዱስ ጥቅሶች እንደዚሁ እናገኛለን። ትንቢተ ኢሳይያስ ምዕራፍ 45 ከቁጥር 5 እስከ 6 በትንቢተ ኢሳይያስ ምዕራፍ 45 ከቁጥር 21 እስከ 24 ትንቢተ ኢሳይያስ ምዕራፍ 46 ቁጥር 6 አምላክ አሐዳዊና ብቸኝነቱን በግልጽ ቋንቋ ሲያስተምር ጥሩ በብሉይ ኪዳን የተገለጸው የአምላክ አሐዳዊነትና ብቸኝነት ነው። የአምላክ አንድነትና ሶስትነት አይደለም። ስለዚህ በብሉይ ኪዳን የነበሩ ሰዎች በሙሉ ወልድን አያውቁትም አብን ነው የሚያውቁት። አንድ አምላክ እንዳለ ነው የሚያውቁት የሚረዱትም። ስለዚህ አምላክ ራሱን በመግለጽ ረገድ ላይ በማያሻማ መልኩ በግልጽ ነው የተናገረው። ኢየሱስ ግን ነጥባችን ይሄ ስለሆነ ኢየሱስ ግን በነበረበት ስጋ ለብሶ በምድር ላይ በተገለጠበትና በተመላለሰበት ወቅት አንድም ቀን አምላክነቱን በግልጽ ቋንቋ ያልነገራቸው ነኝም አላለም አምልኩኝም አላለም። ስለዚህ አምላክ ሊሆን አይችልም። ቁርአንን በምንመለከትበት ጊዜ አላህ Subhanahu Wa Ta'ala አምላካችን አንዱ ጌታ አላህ ራሱን በሚገልጽበት ጊዜ ልክ በብሉይ ኪዳን እንደተገለጠው በግልጽ ቋንቋ በማያሻማ ምንነት ሌላ ትርጉም በማይሰጥ መልኩ ራሱን ይገልጣል። ለምሳሌ ሱረቱ ጣሃ ምዕራፍ 20 ቁጥር 14ን ብንመለከት ለሙሳ አለይሂ ሰላም በተገለጠለት ኢኔሴንስ ባናገረው ጊዜ የተከሰተውን ተመልከቱ። መጽሐፍ ቅዱስ ላይ ሙሴ ማለት ከእግዚአብሔር ጋር ያደረገውን ንግግር ይናገራል። ቁርአን አላህ Subhanahu Wa Ta'ala ሙሴን ወይ ሙሳ አለይሂ ሰላም በቀጥታ እንዳናገረው ይገልጽልናል። እናም የመጀመሪያ የተሰጠው ትምህርት ለሙሴ ምንድነው? ሱረቱ ጣሃ ምዕራፍ 20 ቁጥር 14 ላይ እንዲህ ይላል ኢነኒ አነላህ እኔ በእርግጥ አላህ ነኝ ይላል። እንግዲህ አላህ ለሙሳ አለይሂ ሰላም ማንነቱን ያስተዋወቀው ነው። ኢነኒ አነላህ እኔ በእርግጥ አላህ ነኝ ላ ኢላሃ ኢላ አና there is no deity except me ከእኔ በስተቀር በእውነት አምልኮ የሚገባው አካል ማንንም የለም። በእውነት ልመለክ የሚገባው እኔ ነኝ። ከዛስ ምን አለው ተመልከቱ። ከኔ በስተቀር በእውነት የሚመለክ አምላክ የለም። ፈዕቡድኒ እኔም በብቸኝነት ተገዛኝ وأقم الصلاة لذكري أنينم لما استوس صلاة أقواكما establish prayer for my remembrance ጌታን ዘውትር ለማስታወስ ከፈለክ በሰላት ውስጥ ሆናለሁ ሰላትን ማቋቋም ነው። ስለዚህ ለሙሴ አለይሂ ሰላም የመጀመሪያ የተሰጠው ትምህርት ከአላህ ዘንድ ምንድነው? ኢነኒ አነላህ እኔ አላህ ነኝ ከኔ በስተቀር በእውነት የሚመለክ አምላክ የለም። ፈዕቡድኒ ወአቂም الصلاة لذكري ስለዚህ አላህ ራሱን በመግለጽ ረገድ ላይ ለሙሳ ግልጥ እንደሆነ ሁላ በሙሳ አማካኝነት ደግሞ ሁላችንም የአላህን ግልጽ የሆነውን የሐዳዊነቱን የብቸኝነቱን ትምህርት እንድናውቅ አድርጎናል። ሌላም ሱረቱል አንቢያ ምዕራፍ 21 ሱረቱል አንቢያ ማለት የነቢያቶች ምዕራፍ ማለት ነው። ሱረቱል አንቢያ ምዕራፍ 21 በቁጥር 91 ላይ አላሁ ዐዘ ወጀል አሁንም በግልጽ ቋንቋ በማያሻማ መልኩ ስለራሱ ማንነት እንዲህ በማለት ይገልጻል። ሱረቱል አንቢያ ምዕራፍ 21 ቁጥር 92 እንዲህ ይላል ኢነ ሃዚሂ ኡመቱኩም ኡመቱን ዋሂዳ ይህቺን this nation ይሄ የእስላም ኡመት ወይም ህዝብ አንድ ኡማ ናት ይላል። መከፋፈል የሌለበት አንድ ኡማ ነው። ከዛ ምን ይላል ወአና ረቡኩም እኔ ደግሞ ለእናንተ ጌታችሁ ነኝ ይላል። ወአና ረቡኩም እኔ ጌታችሁ ነኝ ፈዕቡዱን እኔም በብቸኝነት ተገዙኝ ፈአና ረቡኩም ብሎ ገልጿል። እኔ ጌታችሁ ነኝ ብሎ ሱረቱ አንቢያ ምዕራፍ 1 ቁጥር 92 በተመሳሳይ ሐሳብ ሱረቱል ሙእሚኑን ምዕራፍ 23 ቁጥር 52ም ሐሳቡ ተደግሞ እናገኛለን። እኔ ጌታችሁ ነኝ በማለት በግልጽ ቋንቋ ነው የተናገረው። ስለዚህ ኢየሱስ ክርስቶስ ከ20 ወሳኝ ምክንያቶቻችን ከመጽሐፍ ቅዱስ ማስረጃ ከምናቀርባቸው አምላክ ላለመሆኑ Jesus never ever claimed divinity መጽሐፍ ቅዱስ ውስጥ አንድም ቦታ ኢየሱስ ክርስቶስ እኔ አምላክ ነኝ ያለበት የተናገረበት አንድም ስፍራ ላይ ልናገኝ አይችልም በማለት የመጀመሪያው ማስረጃችንን እናቀርባለን። ኢንሻአላህ Subhanahu Wa Ta'ala በቀጣይ ፕሮግራማችን ደግሞ ክፍል 2ን ይዘንላችሁ እንቀርባለን። አላህ Subhanahu Wa Ta'ala ሁላችንን ወደ ቀኑ ጎዳና መንገድ ይምራን። ሱብሃነ ረቢከ ረቢል ኢዘቲ ዐማ ይሲፉን ወሰላሙን ዐለል ሙርሰሊን ወልሐምዱሊላሂ ረቢል ዓለሚን ወሰላሙ ዐለይኩም ወራህመቱላሂ ተዓላ ወበረካቱ። እስከዚያ ፍንክችም አልልም የመጣው ቢመጣ ከበጎ ዓላማ